ለመኖር እየተፍጨረጨርኩኝ በምድር ሕይወቴን በደስታ ለማለፍ ብሞክር ስንቱን አየሁ ስንት አሳየኝ የዕድሜ ሚስጥር ይሁና ከማለት በስተቀር አይወጣኝ ክፉ ማልናገር የሰራሽኝ በደል ስሩ ከሰደደ ይቅርታሽ ደረሰኝ ምነው ከረፈደ ይቅርታሽ ደረሰኝ ምነው ከረፈደ ምነው ከረፈደ የኔ አካል የኔው ነሽ ምን አውርስሻለሁ አንጀቴና ልቤን ያው ትችልሻለሁ በደም ግባቷ ላይ ከሳቀች ልጅቷ ከመልኳ ምናለኝ ከፍትፍቷ ፊቷ በደም ግባቷ ላይ ከሳቀች ልጅቷ ከመልኳ ምናለኝ ከፍትፍቷ ፊቷ ክብራትና ክብራን በሀገር ውስጥም ሆነ በውጭ የምትኖሩ አድማጭ ተመልካቾቻችን እንደምን ሰምታችኋል ይህ ባላገሩ አይደል ነው በዛሬው ፕሮግራማችን የባላገሩ የምርጥ 25 ተወዳዳሪዎች በብሽፍቱ በሚገኘው ኩሪፍቱ ሪዞርት ኤንድ ስፓ ጊዜያዊ የባላገሩ ካምፕ ቆይታ ምን ይመስል እንደነበር እናስቃኛችኋለን በቆይታችን ረዘም ላለ ሰዓት የሙዚቃ ሳይንስ ኦር ስልት ለመማር ችለናል ይህ ደግሞ በእኛ ተወዳዳሪዎች ዘንድ ብቻም ሳይሆን ከኛ ውጭ ላሉት በሙዚቃ ሙያ ውስጥ ላሉት ሙዚቀኞች እጅግ ጠቃሚ ሆኖ ስላገኘነው ከዚሁ ረዘም ካለ የሙዚቃ ትምህርት ቀንጨብ አድርገን እንድናቀርብላችሁ ወደናል ፕሮግራማችንን በተመለከተ ለምታደርሱን አስተያየቶች በሙሉ እጅግ አድርገን እናመሰግናለን በካምፑ በነበረን ቆይታ ካደረግናቸው ወይም ካወቅናቸው ነገሮች መካከል አንድ ሙዚቀኛ ያልሆነ ሰው እንዲሁ ሙዚቀኛ ልሁን ቢል እንደማይችለው ሁላ እኛም የሌላው ሙያ ምን መሆኑን ለማወቅ በተለያዩ ሙያ ዘርፎች ውስጥ መካከል ገብተን አይተናል በእነዚህ ሙያዎች ውስጥ ብዙ ነገሮችን ትምህርት ወስደናል እናም በሙያዎች ውስጥ ምን ያህል ትልቅ መከባበር ሊኖር እንደሚገባ ተገንዝበናል ምርጥ 25 የባላገሩ አይደል ተወዳዳሪዎች በካምፕ ቆይታችን ያሳለፍናቸው ብዙ አስደሳችና አስተማሪ ነገሮች አሏቸው ከነዚህ ውስጥም አንዱ በጀልባ ላይ የዋና ቀዘፋ ነው እንዲሁም ደግሞ ባላገሩ አይደል ባዘጋጀልን የባህላዊ ምርጥ ቡድን ትሬኒንግ ያደረግን እንገኛለን ይህ ትሬኒንግ አብዛኞቻችን ተጠቅሞናል ምክንያቱም ከባንድ ጋር ሰርተን የማናቅ በመካከላችን ስላለን ለፊታችን ለሚጠብቀን ውድድር ደግሞ አሪፉን ትሬኒንግ ነው እነሱም እየሰጡን ያሉት እንዲሁም ሌሎችም ጣፋጭና አዝናኝ የሆኑ ፕሮግራሞችን አካተን ነው ይዘን የመጣነው ለዚህ ሳምንት የክብር ስፖንሰራችን የቢራዎች አውራ ዳሽን ቢራ የቢራዎች አውራ ዳሽን ቢራ የቢራዎች አውራ ዳሽን ቢራ አልጓጓም መኖር ባለም ላይ ፍቅርን እንገርሽ እኔ አንቺን ሰላይ ለመኖር አልጓጓም በሀሳብ ተጎድቼ ልከተልሽ መረጥኩ ይህን ዓለም ትቼ ከመኖር መሞትን እኔ መርጫለሁ ከዚህ ዓለም ደስታ
አንቺን ወድጃለሁ ቲንስ ማናየብን ናቴ በካምፕ ቆይታችን የነበረው ሁኔታ በጣም እጅግ ከጠበቅኩት በላይ ደስ የሚልና በጣም የሚደነቅ የሚገርም ነገር ነው የተፈጠረው። እኛ ተወዳዳሪዎች ልክ እንደ ተወዳዳሪ ሳይሆን ስንተያየ የነበረው እንደ አንድ ቤተሰብ እንደ ወንድምና እህት የነበረው ነገር በጣም ደስ ይላል። ሁሉም ሰው ያለው ነገር ለማካፈል የሚያደርገው ነገር ደስ ይላል። በተለይ ደግሞ እንዲሁ ማጠብቃቸው ሰዎች አሉ። ማጠብቃቸው ይሄ ሰው ጋር እንዲህ ነገር አለ ብለህ ማትገምተው ሰው የሆነ የሚያስገርም ነገር ታያለ። ከዛም ራስ እንድትፈትሽ ያደርጋል። እኔ ትጋኘኝ ያሉት የሚለውን ነገር ታያለ። ከመጀመሪያው ቀን ጀምሮ የነበረው ትምህርት እኔ ሙዚቃ ውስጥ ምን ያህል ጊዜ ቆየው እስከዛሬ ምን አውቃለሁ ምን አውቅ ነበር እንዴት ነበር የሚሄደው እኔ አሁን ነው ሙዚቃ የጀመርኩት ብዬ እንዳሰብን ያደረገኝ። እስካሁን ድረስ የነበረው ነገር ጥሩ ነገሮች ቢኖሩ ተፈጥሮ ከውቀት ጋር ሲሆን በጣም ደስ ይላል እና ኩራትም ይኖራል ኮንፊደንስም ይኖራል። ሁሉም ሰው የሆነ ተስጦ ኖሮት ግን እንዴት መውጣት እንዳለበት እንዴት ምን ማድረግ እንዳለበት ምን ማስቀደም እንዳለበት ላያቅ ይችላል። ያንን ነገር በቃ በትንትን አድርገው በሚገባን መልኩ እኛ በመንረዳው መልኩ ነው ያቀርቡልን። ያንን ነገር ነው እንዳዳብር ያደረገኝ። ስለ ጽዳቱ ስለ መኝታ እንትኑ ስለ አመጋገቡ ስለምኑ እኔ ድምጼን እንኳን ራሱ እንዴት ተመግቤ በምግብ ማስተካከል እንዳለብኝ ዘፋኝ ምን መመገብ እንዳለበት ቮካል ምን ያህል መስራት እንዳለበት እነዚህ ነገሮች ሁሉ በቃ ረጅም ጊዜ በቃ ራሴን መጎዳባቸው ነገሮች ብዙ ነገሮች ነበሩ እና ያን ሁሉ ነገር መማር ማለት የትልቅ የማይገኝ አጋጣሚ ነው። ሌላው ደግሞ በጣም የሚገርመው ነገር በጣም እኔ አገሌ ሰሮ ወፎቹ አረገፈ የሚባለው ነገር በጣም እኔ አርግፌ አይቼዋለሁ። ምክንያቱም እዚህ ከመጣ በኋላ ምግቡ ይሁን ምን ይሁን አላቅም የሆነ የተለየ ድምጽ አወጣሁኝ። በጣም ብዙ ወፎች አሉ ግን አንዷ ምንም ስላልቻለች እጄ ላይ ዱባለች። ባየጎንጀ ላይ ቢፈስ መልካም ነበር ስል በመልካም ሁኔታ እጄ ላይ ቁጥላኛት በጣም ደስ ብሎኛል። ክፉ ነገር አስለምደውናል አላቅም ክፉ አልመደሽ የሚለውን ዘፈን እየዘፈን ነው የምንውለው። እንግዲህ በጣም ደስ የሚል አጋጣሚ ነው ያለው። በጣም ደስ የሚል ነገር በጣም የሚያምር ቆይታ ነው ያለው። አሁንም እንግዲህ ቆይታችን ይቀጥላል። በጣም አመሰግናለሁ። በመጀመሪያ እድሉን ስለተሰጠኝ አመሰግናለሁ። በመቀጠል ባላገሩ በእኛ በተወዳዳሪዎቹም ተወዳዳሪ ባልሆኑትም አርቲስቶች ላይ የፈጠረው ጥሩ ነገር አለና ያ ምንድነው ብዙ ጊዜ እኛ ሀገር የተለመደው ወይ በልምድ ምናምን የተለያዩ ቦታዎች ሄደን በመራባቸውና እዛ ቦታ ላይ በመናየው ነገር ነው ዘፈንን ከኛ ጋር አዋሃደን ያለው ነገር ወደ ህዝብ እናደርሰው። ሙያችንን በሌላ አንግል በተሻለ አንግል እንድናያርገውናል። በጣም ጥሩ እውቀት ምንላቸው ነገሮች መሰረታዊ የሆኑትን ነገሮች ጨምሮልናል። ያው እንደሚታወቀው ተወዳዳሪዎቹ ከተለያየ ቦታ ነው የመጡት። ያ ምንም የፈጠረው ነገር የለም። እኛ ጋር በቆይታችን በጣም ደስተኞች ነን። በጣም ተደስቻለሁ። እኔም ደግሞ በግሌ ባላገሩ ላይ ከገባው በኋላ ብዙ ያገኘኋቸው እድሎች አሉ። በጣም እንደምፈልገው ራሴን እያስተዋወቅኩ ነው ብዬ አምናለሁና ያው ውድድር ሲሆን አንደኛ ሁለተኛ መውጣት ያለ ነገር ቢሆንም እኔ ግን በጣም ማምነው ነገር ቢኖር ምንድነው ባላገሩ ሁላችንም አንደኛ የምንወጣበትን ነገር ነው ሰጥቶን ያለፈው። እኔ በበኩሌ በጣም ደስተኛ ነኝ። ከዚህ በኋላም በግል ህይወቴም ላይ ራሴን በመሰራቸው ስራዎች ላይ ብዙ ነገሮችን አስተምሮኛል። ለይህንን መሰረት ያያረኩም እንደምሰራ እርግጠኛ ነኝና ወደፊትም ጥሩ ነገሮችን ለመስራት እንዳስብ አርጎኛል። በጣም ጥሩ ነገሮችን እንዳስብ ነገሮችን ከተለያየ አንግል እንዳያቸውና ዘፈን ብቻ እንዳልሆነ መስፈን ብቻ እንዳልሆነ እና በጣም ብዙ ነገሮች እንዳሉት እንዳውቅ አርጎኛልና በጣም ደስተኛ ነኝ ባለው ነገር። በዚህ አጋጣሚ ባላገሩን ፕሮዳክሽን በጣም ላመሰግን እወዳለሁ። አመሰግናለሁ።
ስከተላት በጎን ያየችኝ አማላጅም ብልክም ጨክና እምቢ አለችኝ። ተሞኘው ደግነሽ እያልኩኝ ባንቺ ላይ ስመካ አንጀት የምትቆርጪ ጨካኝ ሴት ነሽ ለካ። ፍቅር ለብቻዬ ወድቆብኝ ምናልባት እድሜን ገፋሁት ስትር ስከተላት ስትር ስከተላት። እኔ ስለናት እባላለሁ ከጎንደር ነው የመጣሁት እና የካምፕ ቆይታ በጣም ደስ የሚል ነገሮች ነው ያገኘሁት። እኔ ለራሴ በጣም ብዙ ትምህርቶችን አግኝቻለሁ እዚህ ከመጣሁ። ያው ስለ ዘፈን አይነቶች፣ ስለ አዘፋፈን፣ ስለ ሪትም ምናምን ነገሮች በጣም ብዙም እስካሁን ድረስ ያው እንደዚህ አይነት ትምህርቶች ነገር ነው ያገኝቻለሁ አላውቅም። አሁን ግን በጣም ደስ የሚሉ ነገሮችን ነው ያገኘሁት። ጎንደር ተነስቼ መምጣቴ በጣም ለኔ ደስ ብሎኛል። ደስ የሚል ህይወት ነው ያሳለፍኩት። ያው እኔ ካምፕ ሲሉ ያው ጦር ሰራዊቶች ምናምን ነገር እንደዚህ የሚሰባሰቡበት ነው የሚመስለኝ ነበር። ግን አሁን ሳየው ካምፕ ማለት ለካ እንደዚህ ነው። በጣም ደስ የሚል ነገር። ያው የአዲስ አበባ ልጆች ነው የተቀበሉ ገና ስገባ ከካምፕ ስገባ እንደመጣሁት ያው አልጋዬን መኝታ ቤቴን ምናምን ያመላክቱኝ ያው የአዲስ አበባ ልጆች ናቸው የተቀበሉኝና በጣም ደስ የሚሉ በጣም ጥሩ ጓደኞች ጋር ነው አሁንም ያለሁት። ተመችቶኛል። በጣም ደስ ይላል። እናሸንፋለን። ዶን እንባላለን። ዘራ ሚ እንባላለን። ካማ ሚ ታኑ አደዋና ታኑ የፊደሉ ታኑ የሚገርመው ነገር አስያሚያቸው እጅግ ድልድዩና ደስ በሚል ሁኔታ ነው የተሰየሙት። እኔ እንጃ እንዴት አድርገው እንደሚቀጥፉ እያንዳንዱን ባህር እንዴት ሞልቶ ማግኘት እንዳለባቸው አላውቅም። እጅግ ልዩ የሆነ ስም ነው የተሰጣቸው የሚባል ነገርም አለ። ይሄን ውድድር በጉጉት ነው የምጠብቀው። እንግዲህ በአሁኑ ሰዓት እጅግ ልዩ በሆነና በአማራ ሁኔታ ምርጥ የባላገሩ 25 ተወዳዳሪዎች በአሁኑ ሰዓት ተነስተዋል። ውሃ በአሁኑ ሰዓት እጅግ ማዕበላዊ ስሜትም ይታይበታል። ለመወዳደር ተቃርበዋል፣ ተዘጋጅተዋል። ዶ ሬ ሚ ፋ ኦልሬዲ አሁን በአሁኑ ሰዓት ተነሳ። እንግዲህ እጅግ ልዩ በሆነና በአማራ ሁኔታ ነው እንግዲህ በአሁኑ ሰዓት ባህር ላይ ይገኛሉ። እንግዲህ እጅግ ያው እኛ ኢትዮጵያኖች በእርጥበት እንታወቃለን። እንግዲህ ረጠባ ነገሮች እንታወቃለን። እዛ ቦታ ላይ ደርሰው በቄጤማ ነው። የሚገርም ነገር እርጥብ ነገር ምን ጊዜም የእንትን ነው መግለጫ ነው፣ የደስታ የጥሩ ነገር መግለጫ ነው የሚባል ነገር ስላለኝ ኢትዮጵያኖች በዚህ ነገሮች የማመናችን እንትን ይሰፋ ያለ ነውና ቄጤማ ወደ ረጋኸኝ ዜማም ይሄዳል። እውነትን ማዕበሉ በጣም ያስፈራኝ ያለው እጅግ በአሁኑ ሰዓት በሚገርም ሁኔታ ልዩ የሆነ ንፋስ አለ። እንግዲህ ነገር ሰምቻለሁ። ዶና ፋዎች ማዕበል ነው ፍቅሯ የሚለውን ዘፈን እዛው እና አጥና እያሉ ነው። በጣም ይገርማል። በጣም ይገርማል። የሚገርም ነገር ዳክዬዎቹ አካባቢ ይገኛሉ በአሁኑ ሰዓት። እዛ የሚያርፉበት ቦታ የሚገርመው በቃ እጅግ ልዩ ማለት ዳክዬዎቹ በጣም እጅግ በሚያምር ሁኔታ እያዩዋቸው ነው ይመስለው። ኢቭን እንደ 25 እንደ ቀሪ 25ቶቹ እንትን ነው የሚመስሉት። እንደ ደጋፊ ሁሉ ይመስላሉ።
ምርጥ የባላገሩ 25 ተወዳዳሪዎች ውስጥ የታጩ ዶ ሬ ሚ ፋ ስያሜ ተሰጥቷቸው የሄዱ ያሉ በጣም ነው ደስ የሚለው። በአሁኑ ሰዓት እየተመለሱ ይገኛሉ። በአሁኑ ሰዓት እጅግ ልዩ በሆነና በአማረ ሁኔታ በጣም በሚል ሁኔታ እነዚህ በጣም ፈጸም ያሉ በጣም እጅግ የምንኮራባቸው ከ25 ምርጥ ተወዳዳሪዎች ውስጥ ፋዎች በአሁኑ ሰዓት እጅግ ልዩ በሆነ ሁኔታ ገስግሰው ገብተዋል። ፋዎች ሬ ሁለተኛ ሬ የሚባለው ግሩፕ ስያሜ የተሰጠው ሬ ሁለተኛ ዶ ይመስሉኛል። እነዚህ ዶ ይመስሉኛል። ምን እየቀዘፉም አይመስሉ እንደ ማንኪያ ነው እየተጠቀሙት ያሉት። የደከማት ትመስላለች። ከፊትና ከኋላ የሚቀዝፉ ሁለት ቀዛፊዎች፣ አንደኛው ከፊት የደከመችው ትንሽ ዛል ያለች ይመስላል። መሀል ላይ ወርደ ነበር ወይስ ምን? አይ እዚህ ስንገባ ትንሽ ማዕበል ኃይል ስለነበረው ለዛ በጣም የሚገርም ነበረ ውድድሩ። እጅግ የባላገሩ ምርጥ 25 ተወዳዳሪዎች እጅግ ደስ በሚልና በአማረ ሁኔታ የባህር ላይ የጀልባ ጉዞ አድርገው እንግዲህ ፋ የሚባለው ግሩፕ ወይ ፋ የሚባል ስያሜ የተሰጠው አንደኛ በመውጣት እጅግ በአማረና ደስ በሚል ሁኔታ አንደኛ በመሆን መርቶታል። ኢንስትራክተር ሁለተኛ ነው ወጣ። ሁለተኛ ወጡት ግን እንጠይቃቸዋለን። በጣም ጥሩ ዶ ይመስሉኛል ሁለቴ። የሚገርመው ነገር ዶ በሙዚቃ ስያሜ የመጀመሪያው ፊደል መነሻ በመሆኑ በሙዚቃ ደግሞ ስለየ የመጨረሻ ተወዳዳሪዎች ተርሰዋል፣ ላይክ ፒች ለቀዋል ወደሚለው ስያሜ ይሄዳሉ። አዎ እጅግ በጣም ያማረና እጅግ ደስ በሚል ሁኔታ እዛ ዳር ላይም ከ25ቶች ተወዳዳሪዎች ደጋፊዎች አሉ። እስኪ ሞቅ ብሏል። ወደዛ እንመለስ። ኢንስትራክተር Been together for a while now, growing stronger every day now. It feels so good, there is no doubt. I will stay with you as each morning brings the sunrise and the flower blooms in springtime. Oh, my love, you can realize I will stay with you. I will stay with you through the ups and the downs. I will stay with you when no one else is around. When the dark clouds are bright, I will stay by your side. I know we'll be all right. I will stay with you. ያው የካምፕ ቆይታችን በጣም ማራኪና ትምህርት አዘል በሆኑ ነገሮች እያሳለፍን ነው የምንገኘው። በተለይ እኛ ጀማሪ ሙዚቀኞች እንደሆናችን መጠን ለወደፊት በሙዚቃው ኢንዱስትሪ ውስጥ በምንቀላቀልበት ጊዜ ለኛ ሊጠቅሙ የሚችሉ በጣም መሰረታዊ ነገሮችን እየተማርን ያለ ነው ጥሩ በሆኑ አሰልጣኞች። ሌላው አብዛኛዎቻችን ዜማና ግጥምን ሸምድዶ መድረክ ላይ ከማቅረብ ውጪ የተለየ ብዙም ክህሎት የለንም። ግን እዚህ ምንድነው መሰረታዊ ነገሮችን ለኛ ሊጠቅሙ የሚችሉ መሰረታዊ ነገሮችን እየተማርን ያለ ነው። ለምሳሌ አንድ ድምጻዊ ከመዝፈኑ በፊት ሊያደርገው የሚችለው ቮካል ኤክሰርሳይዝ አለ፣ አመጋገብ አለ፣ እንዲሁም ምን አይነት ፊዚካል ኤክሰርሳይዝ ማድረግ እንዳለብን በደንብ እጅግ በጣም ጥሩ በሆኑ መምህራን እየተሰጠን ያለው። ሌላው ላይክ ቤተሰባዊ ነገርም እየተማርን ያለን ነው። በካምፕ ቆይታችን እንደሚታወቀው 25 ተወዳዳሪዎች አለን። እኛ ላይክ ፋሚሊ እንደ ፋሚሊ በመሆን ያለንን ጊዜ እያሳለፈን ነው የምንገኘውና እንደ ራሴ ካየሁት ነገር እጅግ በጣም ጥሩ የሆነ ጊዜ እያሳለፈን ነው ያለነው ለማለት እወዳለሁ። እንደገጠመኝ ለኔ በራሱ
እንደ ውድድር ቶፕ 25 ተመርጠን ወደ ካምፕ ሄደን የሚገርም ምቾት ባለው መልኩ ተይዘን አሪፍ በሚባሉ መምህራን ጥሩ የሙዚቃ ኮርስ መሰጠቱ በራሱ በዚህ እድሜ ሙዚቃ ህይወት ውስጥ እስካለው ድረስ ለኔ ገጠመኝ ነው ብዬ ነው ማስበው። እንደገጠመኝ ይሄ የካምፕ ስብስባችን ለኔ እንደገጠመኝ ነው ብዬ ማስበው። እንደ ውድድር የመጀመሪያ አይደለም፣ ሌሎች አይዶሎች ላይም ተሳትፌያለሁ። ከሌሎቹ አይዶሎች ጋር ሳነጻጽረው እጅግ በጣም ሰፊ ልዩነት ነው ያለው። አንደኛ ይሄ ራሱ ካምፕ የሚለው ሴንሱ የተለየ ነው። ሌሎች አይዶሎች ላይ አይተን እንደሆነ ያው ሙዚቀኞቹ የሆነ ደረጃ ይደርሳሉ ወይ ገንዘብ ሽልማት ይኖራል፣ ከዛ ድምጻያኖቹ የት እንዳሉ ማናቀበት ሁኔታ ነው ያለው። ግን ላይክ እንደ ካምፕ በሚለው ሴንስ ልጆቹን ሰብስቦ ትምህርት ተሰጥቶ ለወደፊት ለሙዚቃ ወደ ሙዚቃው ህይወት ሲገቡ የሚጠቅማቸው ነገር መሰጠቱ እጅግ ትልቅ የሆነ ለውጥ ነው ሁሉም ላይ የሚያመጣው ማለት ነው። በዚህ ረገድ በጣም ትልቅ ለውጥ ነው ያለው። እኔም በባላገሩ አይደል ላይ መሳተፌ በጣም ጠቅሞኛል ብዬ ነው ማስበው። መርዘሙም ያው እኔ እንደ በጎ ጎን ነው የማየው። ምክንያቱም ሁሉንም ነገር ሰከን ባለ መልኩ እያካሄድ ነው ስንሄድ የተሻለ ነገር እናገኛለን ብዬ ነው ማስበው። በእርግጥ ትንሽ ረዘም ማለት ነገር አለ፣ ግን መርዘሙ ሜቢ ለዋናዎቹ ሊጎዳቸው ይችላል ብዬ ነው እንደማስበው እንጂ ለኛ በጣም ትልቅ ጥቅም ነው ያለን። ስለዚህ በዚህ አጋጣሚ ባላገሩ አይደለም በጣም አመስገን ፈልጋለሁ። ሁለት ቀን እንቅልፍ አልወሰደኝም ነበር። ኩሪፍቱ ከመባቴ እንደገባው እንቅልፍ እንዲ ብሎ የነበረ አካባቢውን እስከምለምደው እናንተን ይሄ ነገር ይሆናል በሙዚቃ ውስጥ በሙዚቃ ህይወቴ ውስጥ ይሄ ነገር ያጋጥመኛል ብዬ ስላልጠበቅኩም ይመስለኛል እንቅልፉ ያልወሰደኝ። እናም በተለይ ለሙዚቃው ይሄን ያህል ትኩረት ይሰጠዋል ብዬ አልጠብቅም ነበር። እንደ ግንባታው እንደ ኢንዱስትሪው እንደ እርሻው ሁሉ ሙዚቃም ለሀገር አንድ አካል ነው ብሎ ለካዚ ብዙ የሚቆረቆሩለት አሉ። በእውነት እኔ እንዳየሁት አሁን በባላገሩ አይደል ስም ማጋነን ባይሆንብኝ በጣም እየጣሩበት ነው። በጣም እየተጨናነቁበት እኛን ያለነውን ሙዚቃ እንዴት ማሻሻል እንዳለብን፣ ሙዚቃ ለሀገር እንዴት እንደሚጠቅም፣ ቃላትን እንዴት አድርገን መናገር እንዳለብን፣ እንዴት ስርዓት መያዝ እንዳለብን እኔ ማያት አንግል በሌላ አንግል ነበር ሙዚቃን ማያት በቀላሉ ነበር ማያት ሙዚቃን። ግን ሙዚቃ በጣም ከባድ እንደሆነ ብዙ ውስጡ ያሉት ስራዎች ብዙ ነገር እንደሚያስፈልጉት ትልቅ ክብር የሚሰጠው ሙያ መሆኑን እየተረዳው ነው ያለሁት። በሰዓት ይሄን ነገር እያገኘው ነው ያለሁት። በጣም አመሰግናለሁ። እንዲያው ዝም ይሻላል የዛን የልጅ መውደድ ለማን ይነግሩታል? ደስታዬም ሐዘኔም ህመሜም እሱ ነው ከሆዴ የማይወጣ የዘላለሜ ነው። ይሉኝታ ተውክሷ ሰውን ችላ ይላል በኔው ትዘባንን አትከብደኝም ተዋት እስኪና ተተዋት እኔው ልሸከማት ይህ እንደ ውለታ ቢታያት ቢሰማት በኑሮ ላይ ተቸግሮ ሰው ሲጎዳ መልኩን ጥሎ ገሸሽ ይላል እንደ ባዳ በኑሮ ላይ ተቸግሮ ሰው ሲጎዳ መልኩን ጥሎ ገሸሽ ይላል እንደ ባዳ በመልክሽ አይደለም ውበትሽን የማውቀው በዝናሽ አይደለም ስምሽን የማደንቀው በጨዋነትሽ ነው በእውነተኛነትሽ ያንቺን ትልቅነት እመቤትነት። የክብር ስፖንሰራችን የጥበብ አጋር የሆነውን የኛ ቢራ ዳሽን ቢራ በተመልካቾቻችንና በምርጥ 25 ተወዳዳሪዎቻችን ስም ላቅ ያለ ምስጋናችን እናቀርባለን። ፕሮግራማችንን ተከታተሉ። ይሄ
ይቻ ጋጣሚ በአንድ ገናይታን የፍቅርን ሸማ ደርባ ጎናጽፋን ሆኖም ሳናስበው ጊዜው በመሆኑ በቃ ተለያየን መሪር ነው ሐዘኑ ሲፈራረቁብን ሐዘን ከደስታ ያ ያለፍነው ጊዜ ብዙ ተጨንቄ ከንቱን አላገኝሽ አንቺን መናፍቄ ከንቱን አላገኝሽ አንቺን መናፍቄ ህሊናሽ አስቦ ልብሽ መች ረዳኝ እኔን ግን ውስጥ ውስጡን መናፍቄ ጎዳኝ እኔን ግን ውስጥ ውስጡን መናፍቄ ጎዳኝ እግራን ስችለው ማንን ሰው ሳይረዳ አንቺን መናፍቄ አድርጎ ጎዳኝ እግራን ስችለው ማንም ሰው ሳይረዳ አንቺን መናፍቄ አድርጎ ጎዳኝ የፊትሽ ፈገግታ እንደ ብርቱ መስሎኝ ስፈልግሽ ብውል ናፍቆት አብሰልስሎኝ ስፈልግሽ ብውል ናፍቆት አብሰልስሎኝ ሆኜ ቀረሁ እንጂ ልቤን አሰማችኝ እንደኔ አፈላለግ መች ተገኘሽ አንቺ ሰው ሳይረዳ አንቺን መናፍቄ አድርጎ ጎዳኝ ነገራን ስችለው ማንም ሰው ሳይረዳ አንቺን መናፍቄ አድርጎ ጎዳኝ ከሰንበሌጥ ማማ እንደኔ ማናለና ባንተ ልጅ ታማ ዝናቡ ዘነበ ደጁ ረሰረሰ አይኔም እንቅልፍ የለው ስላስታወሰ እንዲያው ዝም ይሻላል የዛሬ
ስራ ከባንድ ጋር ተጫውተሽ ታውቂያለሽ? ይሄ መጀመሪያሽ ነው? ከባንድ ጋር ተጫውቶ ምንም የማያውቅ እስኪ ከዚህ በፊት ተጫዋች አላውቅም። እንግዲህ የመጀመሪያ ነው አይደል? የመጀመሪያ ነው። ኪቦርድም እንደዚህ አይነት ሰው ነው አሁን መጫወት በጣም ያለበት። አረግናናዬ አረግናናዬ መነቀሰዋለሁ እርሴን ከላይ ከላይ መሬ ላይ ያለሽው አስካል የበላይ
ጋር ተሳፋሪ ነው መንገድሽን ዘግቼ ከመሆን ባለዳ ምን አለ መኪናው ቆሞ በፈረድ ረምዶ ሰጠሽ ረምዶ ሰጠሽ ረምዶ ሰጠሽ እቴ በጣም ረምዶ ሰጠሽ እናና ናና ወይ አንድ ነው እኮ አሳየው ላላየው አንድ ነው ስልሽ አንድ ነው ስልሽ መቼው ዋግሽ እኮ ሶስት ነው አንተ ሶስት ነው ሶስት ነው ስለሽ መቼው ባክሽ ዝናቡነ 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 መቼው ጎጃምን ዝናቡነ 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 መቼው ጎጃምን አርጌና የጎጃሙ ልጅ የተመናሸው ለወደደው ማር አፉ ማይዋሸው
ትዝታዬ ነው የስሜት እመቤት የፍላጎቴ ምንጭ የድሌ ባለቤት የምታስታውሺ ያለፉትን ደስታ አንቺ ብቻ ሆነሽ የኔ ወታለኝታ ያሳለፍነው ዘመን ደስታን ያየንበት ተመልሶ ቢገኝ አሁን ምን አለበት ያሳለፍነው ዘመን ደስታን ያየንበት ተመልሶ ቢገኝ አሁን ምን አለበት የአባይ ውሃ ሞልቶ ይፈሳል ቦይ ለቦይ የአባይ ውሃ ሞልቶ ይፈሳል ቦይ ለቦይ ምነው በልሜ መጣ ደህና አይደለም ወይ ምነው በልሜ መጣ ደህና አይደለም ወይ ኧረ ሰው አለቀ በሏት ኧረ ሰው አለቀ በሏት እሷ ለታመመ ለሞትም ግድ የላት እሷ ለታመመ ለሞትም ግድ የላት ትቻት ረስቻት ሆኜ እንደነገሩ ትቻት ረስቻት ሆኜ እንደነገሩ ብርቱካኔ በምን አስታወስካት ሲያመኝ ዋለ ዛሬ በምን አስታወስካት ሲያመኝ ዋለ ዛሬ ቁጭ ብዬ ግራዋ ቆሜ ኮሶ ጠጣሁ ብርቱካኔ አንቺን የመሰለ የሚመረኝ አጣሁ አንቺን የመሰለ የሚመረኝ አጣሁ። ተመልካቾቻችን በፕሮግራማችን ዘና እንዳላችሁ ተስፋ እናደርጋለን። ያስተምራሉ፣ ያዝናናሉ ብለን ያሰብናቸውን ፕሮግራሞች እንደዚህ አካተን ለእናንተ ወደ እናንተ አቅርበንላችኋል። የክብር ስፖንሰራችን የጥበብ አጋር የሆነውን የኛ ቢራ ዳሽን ቢራ፣ ኩሪፍቱ ሪዞርት ኤንድ ስፓና ኢመር አድቨርታይዚንግ ከኛ ጋር ናቸው። ይህ ባላገሩ አይደለም።